እና በስከ መጨረሻም ጨርሼዋለሁ ማለት ነው። ይሄ ይመስላል። እናንተም ሞክሩት እንዴት እንደሚያምር ማሻላ ተባረከላ ጉሉ ማሻላ። እና በጣም ነው የሚጣፍጠው እላችኋለሁ። ስሩት፣ እናንተም ሞክሩት። እንዴ 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 እና እናንተም ሞክሩት። መጨረሻ ነው ጨርሼዋለሁ ማለት ነው። በጣም የሚያምር በጣም የሚጣፍጥ ጣፋጭ የሆነ የካሮት ኬክ ማለት ነው። እናንተም ሞክሩት። እንግዲህ ያው አሁን የላ ወደ አሰራሩ እንሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ፣ እኔ ደህና ነኝ። እናንተስ ጋር እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና ሁሉ ሰላም አልሐምዱሊላህ። ዛሬ እስኪ ይሄን ሰርተን ኬክ በካሮት ልንሰራ ነው። እስኪ እንሞክረው ዛሬ ማለት ነው። ያው እዚህ ጋር ካሮት እንትን እያለው አዘጋጅቻለሁ። እዚህ ጋር ዱቄት አለ። እዚህ ጋር ደግሞ ቫኒሊያ አለ። እዚህ ጋር ቤኪንግ ፓውደር፣ 3 እንቁላል፣ ስኳር፣ 1 ኩባያ ዘይት፣ ወተት አዘጋጅቻለሁ ማለት ነው። አብረን እንስራ። መጀመሪያ 3ቱን እንቁላል ሰብሬ ማለት ነው። እንቁላል ይህ ደግሞ እንትኑ እንደተለመደው ሽታ እንዳያመጣ ትንሽ እየጠበቅን ብናደርግበት ጠብ አድርገን እንሰራለን ማለት ነው። ከዛ ደግሞ መጀመሪያ ስኳር እንጨምራለን ማለት ነው። ከዛ እናፈጨዋለን ማለት ነው። ትንሽ አሁን ደግሞ ዘይት ጨመር። አሁን ደግሞ ያው ወተት 1 ኩባያ ወተት ማለት ነው። 1 ኩባያ ወተት ጨምሬያለሁ። እዛ ደግሞ እንጨምራለሁ መሰላችሁ ካሮት ማለት ነው። ያው ያስተካከልኩት ካሮት ጨምረዋለሁ። ሞክሩት እናንተ። ትንሽ ያው ቅድም ያዘጋጀሁት ከፈለጋችሁ 2 ኩባያ ዱቄት ከፈለጋችሁ ደግሞ 1 ኩባያ በፈለጋችሁትን መስራት ትችላላችሁ ማለት ነው። እኔ ግን 2 ኩባያ ዱቄት ነው። 2 ኩባያ ዱቄት አድርጌያለሁ ማለት ነው። እዚህ ጋር ደግሞ ቤኪንግ ፓውደር አላስገባሁም ነበረ። ቤኪንግ ፓውደር አስገባለሁ ማለት ነው፣ እንዲያነሳ ማለት ነው። ኬክ መቼም አለ ቤኪንግ ፓውደር ምንም እንደማይሰራ ታውቃላችሁ እናንተም። ስለዚህ ትንሹ ማንኪያ ኬክ አድርጌ እንትን ማለት ነው፣ ቤኪንግ ፓውደር አድርጌያለሁ ማለት ነው። ከዛ ማማሰል ነው እንትን ብለን በቃ እያማሰል ቀላል እኮ ናት። በ10 ደቂቃ በ5 ደቂቃ ተሰርታ እንትን የምትል ናት። እና እንግዲህ ይኸው ይመስላል።
እስከ መጨረሻ የሚሉት እና ወደ ፍረን እናስገባዋለን ማለት ነው። እስከ መጨረሻም ጨርሰናል።